እግዚአብሔር ሆይ ማረኝ ማለት አለ። ቤሎ ጴጥሮስ ለባው ነገር ነው ለኪ ማርያም ምን አስተበቋቂ ማርያም ወይ ተማህፀና በኪ በእንታና ምጥቂቅ ማወቂ ማበሩ ይባረክ ጸሎተ እግዝእትነ ማርያም ወላዲተ አምላክ ታስበነ ሲባ አምላኪ መድኃኒት ማርያም አማላ ሙስለ ለፍሮ ገብርኤል በመዘራእቱ ወዘሮም ወለሊያብና ቦርሳ የምና ብርቴም አብዮም ለተታም አስከቦም በረከቱ ለሮባን ወፈነው መራቆም ወለብራን ተወክፉነ ሳይኩነ ዘከረ ሳህኑ ሲበሎም ወላቤ አብርሃም ወነዘሮስ ከላለም ባረክኒ ወቀድስኒ መባረክኒ በበረከት ለቅዳሴ ያለ ምልክት የተስነበበነ ተሳነይ ፈቀደ እግዚአብሔር ለምዝኖዝን ወተቆሰ ደባ አቋም ተከት መንበሩ ሰዓሊ ለነ ቅድስት አመ ወልድኪ ያሉ ምስሌነ እግዝእትነ ነጽሪ አቤነ ሰላም ወልድኪ ያሉ ምስሌነ እግዝእትነ ነጽሪ አቤነ ሰላም ወልድኪ ያሉ ምስሌነ እናታችን እመቤታችን ወላዲተ አምላክ በረከቷ በሁላችን ላይ ያሳድርብን። መልኳ እንደፈጸምን ሁሉም ጻድቅ ልቦናችን ተፈጸምልን። አቡነ ዘበሰማያት ትግድፈና ወይትመንና አምላከ ሰላም ተራድአነ ትግድፈነ አምላከ ሰላም ተራድአነ ትግድፈነ ወይትመንነ አምላከ ሰላም ተራድአነ። አምላኬ ስንል ፈጣሪያችን አምላካችን ልቦና ያጽናብን፣ ፊቱን አይመልስብን፣ ጸሎታችንን ልመናችን ይቀበልልን፣ ኃጢአታችን ሁሉ ይቅር ይበለን። አቡነ ዘበሰማያት መሐረነ ክርስቶስ
ክርስቶስ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ መሐረነ
ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ በእንተ ማርያም መሐረነ ክርስቶስ 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 ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም በእንተ ማርያም መሐረነ ክርስቶስ 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 በእንተ ማርያም ክርስቶስ በእንተ ማርያም መሐረነ 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 በእንተ ማርያም መሐረነ ክርስቶስ ቅዱስ ዜናው ለእግዚእነ ወመድኃኒነ ኢየሱስ መንግሥቱና ጽድቁን የሰጠኸኝን ሰጠሁ። መንግሥተ ሰማያት ቀርባለችና በቅዱስ ወንጌል አምናችሁ ንስሐ ግቡ። ባርክ እግዚኦ ወንጌለ ዘእምወንጌለ ማቴዎስ ረዶ ሐዋርያሁ ለእግዚእነ አምላክ ነው ለክብረ መንግሥቱ ወተንፌኑስ ባይምድስካር ለዓለመ ዓለም። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከ12ቱ ሐዋርያት መካከል ሐዋርያው ዮሐንስ እንደጻፈው ሐዋርያው ማቴዎስ እንደጻፈው ምዕራፍ 3 ከቁጥር 1 ወበውእቱ መዋዕል በጽሐ ዮሐንስ መጥምቅ እንዘ ይሰብክ በገዳመ ይሁዳ ዘዮርዳኖስ። በዚያም ወራት መጥምቁ ዮሐንስ
የዮርዳኖስ አውራጃ በምትሆን በይሁዳ ምድረ በዳ እየሰበከ መጣ። መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ የእግዚአብሔርን መንገድ ጥረጉ ጥርጊያውንም አስተካክሉ ብሎ በምድረ በዳ የሚያስተምር አዋጅ ነጋሪ ተብሎ በነቢዩ በኢሳይያስ የተነገረለት ነውና። የዮሐንስም ልብሱ ከገመል ጸጉር የተሰራ ነበር። በወገቡም መታጠቂያው ቀለም የገባ ጠፍር ነበር። ምግቡም አንበጣና የጣዝማ ማር ነበር። በይሁዳ በኢየሩሳሌም በዮርዳኖስ አውራጃ ያሉ ሰዎች ሁሉ ወደ እርሱ ይሄዱ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ሁሉንም ያጠምቃቸው ነበር። ነገር ግን ከፈሪሳውያንና ከሰዱቃውያን ወገን ከሕዝቡ ተቀላቅለው ወደ ጥምቀቱ ሲመጡ ብዙ ሰዎችን ባየ ጊዜ እንዲህ አላቸው፣ እናንተ የእፉኞች እባብ ልጆች ከሚመጣው ቁጣ ጥፋትና መቅሰፍት ትሸሹ ዘንድ ማን አመለከታችሁ? እንግዲያስ ለንስሐ የሚያበቃችሁን በጎ ሥራ ስሩ። አብርሃም አባት አለን በማለት የምታመልጡ አይምሰላችሁ። እግዚአብሔር ከነዚህ ድንጋዮች ለአብርሃም ልጆች ማስነሳት እንዲቻላቸው ነግራችኋለሁ። እነሆ ምሳር በዛፎቹ ግንድ ላይ ሊወድቅ ተቃጥቷልና መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እኔ ለንስሐ በውሃ ጠምቃችኋለሁ። ጫማውን ለመሸከም የማይገባኝ ከእኔ በኋላ የሚመጣው እርሱ ግን ከእኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳት ያጠምቃችኋል። አውድማውን የሚያጠራበት መንሽ በእጁ ያለ ስንዴውንም በሪቅ በጎተር ይሰበስባል፣ ገለባውን ግን በማይጠፋ እሳት ያቃጥላል። ሰማይና ምድር ያልፋል፣ ቃሌ ግን አልፋል። ጌታ ለደቀ መዛሙርቱ አምላካችን መስዋዕታችንን ጸሎታችን ይቀበልልን። ያቀረብነውን አምላካችን እግዚአብሔር ተቀብሎ ለሀገራችን ኢትዮጵያ ለዓለም ሁሉ ሰላሙን ይስጥልን። ከሰማያቱ ቅዱስ ቂርቆስ ረድኤት በረከት በሁላችን ላይ ያሳድርብን። ካህናቱን ሕዝበ ክርስቲያኑን አምላካችን እግዚአብሔር ይጠብቅልን። አቡነ ዘበሰማያት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አይንተ እግዚአብሔር ካህናት አባቶቼ፣ ወንድሞቼ ዲያቆናት፣ እንዲሁም በክርስቶስ ክርስቲያን በወንዱ ላይ የተሰኛችሁ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች በክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? የአምላካችን የእግዚአብሔር ስም ከአጥናፍ እስከ አጥናፍ የተመሰገነ ይሁን። በዛሬው ዕለት በሁለተኛ ዜና መዋዕል ምዕራፍ 7 ከቁጥር 15 ላይ የተጻፈው ቃል እንደዚህ ይላል። በዚህ ስፍራ ለሚጸለየው ጸሎት ዓይኖቼ ይገለጣሉ፣ ጆሮቼም ያዳምጣሉ ይላል። በሁለተኛ ዜና መዋዕል ምዕራፍ 7 ከቁጥር 15 ላይ የተጻፈው ቃል በዚህ ስፍራ ለሚጸለየው ጸሎት ዓይኖቼ ይገለጣሉ። ዓይኖቼ ምን ይላሉ? ዓይኖቼ ይገለጣሉ፣ ጆሮቼ ይሰማሉ ይላል። አባቶቻችን ከሌሊቱ ክፍለ ጊዜ ጀምሮ እስከዚች ሰዓት ድረስ ሲጸልዩ እግዚአብሔርን ሲማጸኑ ወደ እግዚአብሔር ሲጮሁ አረፈዱ ማለት ነው። እግዚአብሔር ደግሞ ጸሎታቸውን ይሰማል። ማንን እንደሰማ? የቀደሙት አባቶቻችንን እንደሰማ። በሁለተኛ ዜና መዋዕል አሁንም እዚሁ ምዕራፍ ላይ የተጻፈውን ቃል ልንገራችሁ። ምዕራፍ 7 ከቁጥር 1 ላይ ሰለሞን ጸሎትን በፈጸመ ጊዜ እሳት ከሰማይ ወርዶ የሚቃጠለውን መስዋዕት ሌላውን መስዋዕት በላ፣ የእግዚአብሔርን ክብር በቤተ መቅደሱ ሞላ፣ በቤቱ ሞላ ይላል። ምን በተደረገ ጊዜ? ሰለሞን ንጉሡ በጸለየ ጊዜ። ምን ባለ ጊዜ? በጸለየ ጊዜ፣ ወደ እግዚአብሔር በጮኸ ጊዜ
እግዚአብሔር አምላክ ጸሎቱን ሰማው። ያቀረበውን መባ መሥዋዕቱንም እግዚአብሔር ተቀበለው። በቤቱም ላይ የእግዚአብሔር መንፈስ ቅዱስ ሞላ ይላል። አያችሁ። ስለዚህ በመጽሐፍ ቅዱሱ ላይ ተጽፎ እንደምናገኘው የእግዚአብሔር መንፈስ ወደ ሕይወታችን ይሞላል፣ ወደ ኑሯችን ይሞላል፣ ወደ ትዳራችን ይሞላል። በረከታችንን አብዝቶ ይባርክልናል። የእግዚአብሔር ክብር የእግዚአብሔርን ቤት ሞልቶት ነበርና ካህናቱ ወደ እግዚአብሔር ቤት መግባት አልቻሉም። ለምን? የእግዚአብሔር ኃይል የእግዚአብሔር ክብር ቤተ መቅደሱን ሞልቶት ነበረ። ካህናቱም አብረው ያገለግሉ ነበረ። ሕዝቡም በቤተ ክርስቲያኑ በግቢው በቅጥሩ ሞልተው ነበረ። ሕዝቡ ሁሉ አብረው ይጸልዩ ነበር ከንጉሱ ጋራ ከሰለሞን ጋራ። ምእመናን በአንድ ጎን፣ ካህናት በአንድ ጎን፣ ሰለሞን እንደዚሁ አብሮ እየወደቀ እየተነሳ ይጸልይ ነበር። እግዚአብሔርን ያመሰግን ነበር። የእስራኤል ልጆች ሁሉ እሳቱ ሲወርድ የእግዚአብሔርም ክብር በቤቱ ላይ ሲሆን እያዩ ነበረ። በወለሉም ላይ በግንባራቸው ወደ ምድር ተደፍተው ነበረ ይላል። አያችሁ። አሁን ጸሎቱን አባታችን ሲጨርሱ እንዴት ነው ያደረጋችሁት? በግንባራችሁ ወደ እኔ ወደቃችሁት። ወዴት ወደቃችሁ? ወደ ወለሉ ወደ ምድር ላይ ወደቃችሁ፣ ሰገዳችሁ። እርሱም መልካም ሆነላቸው፣ የእግዚአብሔር ምሕረትም በሕይወታቸው ላይ አደረ ይላል። የማን ምሕረት? የእግዚአብሔር ምሕረትም በሕይወታቸው ላይ አደረ። የእግዚአብሔር ጸጋ በኑሯቸው ላይ አደረ። እግዚአብሔር የማዳንን ጸጋ ሰጣቸው። እግዚአብሔርን በእጆቹ ፈወሳቸው ይላል። ሁላችንንም ይፈውሰን። ዮሐንስ ያስተምር ነበረ፣ ይሰብክ ነበረ። ምን እያለ? የመጀመሪያው የንስሐ ስብከት ሰባኪው ዮሐንስ ነው። የእግዚአብሔር መንግሥት ወደ እናንተ ቀርባለችና ንስሐ ግቡ። ምን በሉ አለ? ንስሐ ግቡ። እግዚአብሔር ከሚመጣው ቁጣ እንዲያድናችሁ፣ እግዚአብሔር ከደረሰባችሁ ነገር እንዲያድናችሁ፣ እንዲፈውሳችሁ። እናንተ የእፉኝት ልጆች አብርሃም አባት አለን አትበሉ አለ። ማን አባት አለን? አዎ፣ አንዳንዱ በስልጣኑ ይመካል፣ አንዳንዱ በጉልበቱ ይመካል፣ አንዳንዱ በዘሩ ይመካል፣ አንዳንዱ ደግሞ በገንዘቡ ይመካል። ይህ ስንፍና ነው። በወቅቱ ታዲያ የእስራኤል ሕዝቦች በአባታቸው በአብርሃም ይመኩ ነበረ። አብርሃምን የመሰለ አባት እያለን ሲኦል የሚባል ነገር አያገኘንም። አብርሃምን የመሰለ አባት እያለን ሞት የሚባል ነገር አይነካንም። አብርሃምን የመሰለ አባት እያለን ምንም አይነት የኃጢአት በደልና ርኩሰት የለንም። እሱ ጸልዮልናል፣ በእሱ ቃል ኪዳን እግዚአብሔር ይምረናል ይሉ ነበረ። ግን ምን አለ ዮሐንስ? መምህሩ ምን አለ? እነሆ ፍሬ የማያፈራ ዛፍ ይቆረጣል አለ። ምን የማያፈራ ዛፍ? ፍሬ የማያፈራ ዛፍ ይቆረጣል አለ። መቆረጥ ብቻ አይደለም፣ በየዛፉ ላይ መቁረጫ ተቀምጧል አለ። በየዛፉ ስር ምን ተቀምጧል አለ? መቁረጫ። አሁንም በትውልዱ ላይ መቁረጫ ተቀምጧል። ምን አይነት መቁረጫ? ፍሬ የማያፈራ ዛፍ ሲባል ገልብጡት፣ ፍሬ የማያፈራ ትውልድ ማለት ነው። ፍሬ የሌለው ትውልድ፣ እግዚአብሔርን የማይሰማ ትውልድ፣ ከእግዚአብሔር ጋር የማይሆን ትውልድ ይቀሰፋል፣ ይቆረጣል። እግዚአብሔር ይገስጸዋል። የእግዚአብሔር ክብሩንም መቅደሱንም አያይም። ገነትንም መንግሥተ ሰማያትን አይወርስም። የአጋንንት ራት የቁጣ የመቅሰፍት ራት ሆኖ ይቀራል። ከእግዚአብሔር ጋር ሊገናኝ አይችልም ማለት። ስለዚህ ምሳር በመጥረቢያ በዛፉ ላይ በዛፉ ስር ተቀምጧል። ፍሬ የማያፈራውን ሕዝብም ይቆርጠዋል፣ እየቆረጠ ይጥለዋል አለ። ምን እያለ ይጥለዋል? እየቆረጠ ይጥለዋል። ስለዚህ ቁራጩ እሳቱ ወደማይጠፋበት ይወረወራል፣ ትሉ ወደማያንቀላፋበት ይጣላል። በዛም ጥርስ ማፋጨት፣ ጥርስ ማጋጨት ይሆናል። ምሕረት የሌለው ስቃይ፣ ምሕረት የሌለው ውድቀት፣ ምሕረት የሌለው ቁጣ ይሆናል። አያችሁ ክርስቲያን፣ ንስሐ መግባት ወደ እግዚአብሔር መቅረብ አስፈላጊ ነው። በቤተ መቅደሱ በጸሎት ጊዜ ይላል ሰለሞን ሕዝበ ክርስቲያኑ ተሰብስቦ ካህናቱ ተሰብስበው ምህላ ሲያደርጉ እንግዲህ ሰለሞንን ደስ አለው።
22,000 በሬዎችን አረደ ይላል። ስንት በሬዎችን? 22,000 በሬዎችን አረደ። ተመልከቱ። 20,000 በጎችን አረደ። 40,000 እንስሳት አረደ። ማንን ደስ እንዲለው? ህዝቡ እንዲበላ ብቻ አይደለም፣ እግዚአብሔር እንዲደሰትበት ነው። ተመልከቱ። ለእግዚአብሔር ክብር በቤተ መቅደሱ በተጸለየው ጸሎት እግዚአብሔር እንዲደሰት፣ በቤተ መቅደሱ በተሰዋው መስዋዕት እግዚአብሔር እንዲደሰት፣ እግዚአብሔር አምላክ ጸሎታቸውንና ልመናቸውን እንዲሰማ የእግዚአብሔር ቤተ መቅደስ ተቀደሰ በጸሎታቸው፣ ተባረከ በጸሎታቸው፣ እግዚአብሔርም ቀደሰላቸው ይላል። ካህናቱም በየስራታቸው ሌዋውያን ሁሉ አጠቃላይ ምሕረቱ ለዘላለም ነውና የሚለውን የዳዊትን መዝሙር እየዘመሩ እግዚአብሔርን ያመሰግኑት ነበረ። እኛም እግዚአብሔርን ስናመሰግነው አረፈድን አይደለም እንዴ? አመስግነናል። ከምስጋና በስተጀርባስ ንስሐ ያስፈልጋል። ከምስጋና በስተጀርባስ አያችሁ አስራት በኩራት ማውጣት ያስፈልጋል። ከንስሐ በስተጀርባስ የሃይማኖት ፍሬ ማፍራት ያስፈልጋል። የሃይማኖት ፍሬ ታውቃላችሁ? በተማርነው ወንጌል መለወጥ፣ ንስሐ ገብተን መለወጥ፣ ድጋሜ አለማጥፋት፣ ድጋሜ ኃጢአት አለመስራት፣ ድጋሜ አለመበደል፣ ድጋሜ ከእግዚአብሔር እቅፍ አለመውጣት፣ ድጋሜ አለመታሰር፣ ድጋሜ ባጋንንት እስራት አለመያዝ። የሃይማኖት ፍሬ ሊኖረን ይገባል። ስለዚህ አምላከ ቅዱሳን እግዚአብሔር በሃይማኖት እንድንበረታ፣ በሃይማኖት እንድንጸና፣ በሃይማኖት ጸንተን መንግስቱን እንድንወርስ እሱ ይፍቀድልን። አሜን በሉ። እሱ ይፍቀድልን። ስለዚህ ምንድነው ያለው? አምላካችን መድኃኒታችን በዚህ ቤተ መቅደስ የሚጸለየውን ጸሎት ምን እላለሁ አለ? እኔ እሰማለሁ፣ አይኖቼ ይገለጣሉ። አይኖቼ ምን ይላሉ? አይኖቼ ይገለጣሉ፣ ጆሮዬም ይሰማል። ስለዚህ የምትለምኑትን ልመናችሁን እጥፍ አድርጌ መልስላችኋለሁ። በረከትን ታገኛላችሁ፣ ጽድቅን ትወርሳላችሁ። ወደ እግዚአብሔር ቤት ብትመለሱ፣ ኃጢአትን ብትንቁና ብትተዉ እግዚአብሔር አምላክ ከእናንተ ጋር ይሆናል። ማን ከእናንተ ጋር ይሆናል? አሁንም በስሜ ለዘላለም በዚህ ይኖር ዘንድ ይህንን ቤተ መርጬዋለሁ። ስሜ ክብሬ ለዘላለም በዚህ ይሆን ዘንድ ይህን ቤት መርጬዋለሁ፣ ቀድሼዋለሁ። ዓይኖቼ ልቤም ዘወትርም በዚያ ይሆናሉ። እናንተ ደግሞ በጸሎት ብትማጸኑ ብትለምኑ የምትለምኑትን ነገር ሁሉ አደርግላችኋለሁ። ተመልከቱ። በረዶ ቢዘንብ በዛ ቦታ ላይ ጸሎት ብታረጉ ጸሎታችሁ ይሰማል። መቅሰፍት ቢመጣ መከራ ቢመጣ በአንድ ላይ ተሰብስባችሁ የጸለያችሁትን የለመናችሁትን ልመና ሰምቼ መቅሰፍቱን፣ በረዶውን፣ ቁጣውን፣ መከራውን ከእናንተ አርቅላችኋለሁ። ከእናንተ ምን እላችኋለሁ? አርቅላችኋለሁ ነው ያለው። እግዚአብሔር አምላክ መቅሰፍቱን ያርቅልን፣ ቁጣውን ያርቅልን፣ ጸጋውን ያሳድርብን፣ ሰላሙን ያሳድርብን፣ የታመሙትን ይፈውስልን፣ የታሰሩትን ያስፈታልን፣ የሞቱትን በእነ አብርሃም በእነ ይስሐቅ በእነ ያዕቆብ አጠገብ ያስቀምጥልን። አሜን በሉ። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 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 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚኦ መሐረነ ክርስቶስ እንበል። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል። ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይቅር ይበለን። እግዚአብሔር ሆይ ማረኝ ማለት አለ። ቤሎ ጴጥሮስ ለባው